ሁሉንም ተግዳሮቶች ተቋቁመን አይቻልም አይደረግም ሲባል የነበረውን የምክክር ሂደት ከህዝብ ጋር በመቀናጀት በተሳካ ሁኔታ እያካሄድን ነው ሲሉ የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ገለጹ። የአማራ ክልል ህዝብ ችግሮቹ እንዲፈቱለት ካለው ጽኑ ፍላጎት በመነሳት በምክክር ሂደቱ ዲሞክራሲያዊና አካታች በሆነ መንገድ እየተሳተፈ እንደሚገኝም ኮሚሽነሩ አረጋግጠዋል። ጌታቸው ገደፋው ተጨማሪ አለው። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል የሚያካሂደው አጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ነው። ከተለያዩ የማህበረሰብ ክፍሎች የተውጣጡ ወኪሎች በአጀንዳዎቻቸው ላይ እየተወያዩም ቀጥለዋል። አጀንዳ በማሰባሰብ የምክክር ሂደቱ የተለያዩ የማህበረሰብ ክፍሎችን የወከሉ ከ5600 በላይ ወኪሎች እየተሳተፉ እንደሚገኙ የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ገልጸዋል። አገራችን ካለባት አረንቋ ካሉባት ከፍተኛ ተግዳሮቶችና ችግሮች ለመውጣት የሚያስችሉ አጀንዳዎችን ያዋጣሉ ተብሎ ተስፋ ይደረጋል። ምክንያቱም አሁን ባሉን ህግጋት፣ አሁን ባሉን ድንጋጌዎች፣ አሁን ባለንም ህገ መንግስት ጭምር ልንፈታቸው ማንችላቸውን ችግሮች ለመፍታት ነው ይህ የሀገራዊ ምክክር ኮሚሽን የተመሰረተው። ይህንን ከዳር ለማድረስ ደግሞ የተለያዩ የማህበረሰብ ክፍሎች በሂደቱ እንዲሳተፉ አካታች አሳታፊና ዲሞክራሲያዊ በሆነ ሂደት ውስጥ እንዲያልፍ ተደርጓል። ባለፉት ጊዜያት ሌሎች ክልሎች ላይ እንደሰራ ነው ሁሉ በአማራ ክልል አይቻልም አይደረግም ሲባል የነበረ ቢሆንም ሁሉንም ተግዳሮቶች ተቋቁመን ከህዝቡ ጋር በመሆን ውጤታማ ስራ እየሰራን ነው ብለዋል ኮሚሽነር አምባሳደር መሐመድ ድሪር። ሁሉንም ተግዳሮቶች ተቋቁመን ከህዝባችን ጋር ሆነን አጀንዳዎችን ህዝቡ እያሰባሰበ ይገኛል። ውይይቶቹንም እኛ እንግዲህ አጀንዳ ሰጪዎች አይደለንም። ከጎን የማየት የጎደላቸው ነገሮች ካሉ ተሳታፊዎቹ እነዚህን ከሂደቱ ጋር ሳይሆን ቆይታቸው ጋር የተያያዙትን ለመፍታት ጥረቶች እየተደረጉ ይገኛሉ። እስከ ቅዳሜ ድረስ እንግዲህ አጀንዳቸውን አዋጥተው አሰባስበው ለኮሚሽኑ ያስረክባሉ ተብሎ ተስፋ ይደረጋል። ሀገራችን ያሏት ችግሮች አሁናዊ ብቻ አይደሉም ያሉት ኮሚሽነሩ ችግሩን በንግግርና ውይይት እንጂ በአፈሙዝ መፍታት አይቻልም ብለዋል። የአማራ ክልል ህዝብ ችግሮቹ እንዲፈቱለት ካለው ጽኑ ፍላጎት በመነሳት በምክክር ሂደቱ በነቂስ በዲሞክራሲያዊና አካታች በሆነ መንገድ እየተሳተፈ እንደሚገኝም ኮሚሽነሩ አረጋግጠዋል። የሀገራችንን መሰረታዊ ችግሮች ለመፍታት ከፈለግነ የምንፈታው በምክክርና በምክክር ብቻ ነው ብለን እናምናለን። ሌሎች ሀገሮችም ላይ የተደረገው ይሄው ነው። በኢትዮጵያ የማይሳካበት ምክንያት የለም። የአማራ ክልል ህዝብ እንደታዘብነው ፍላጎቱ ችግሮቹ እንዲፈቱ በምክክር ብቻ ይፈታሉ ብሎ ስለሚያምን ከተለያዩ አካባቢዎች በነቂስ ወጥቶ በሂደቱ ላይ በዲሞክራሲያዊና አካታች በሆነ መንገድ የተሳተፈ ይገኛል። የአማራ ክልል የሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ሂደት 3ኛ ቀኑን አስቆጥሯል። የ3ኛ ቀን ውሎውን አስመልክቶም የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ መግለጫ ሰጥተዋል። መግለጫውን አማራ ሊቁ ተከታትሎታል። መጋቢት 27 2017 ዓ.ም የተጀመረው የአማራ ክልል ሀገራዊ ምክክር የአጀንዳ ማሰባሰብ ሂደት 3ኛ ቀኑን ይዟል። የ3ኛ ቀን ውሎውን አስመልክቶም የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ለአሚኮ ተናግረዋል። ተሳታፊዎች ቀረ የሚሉት ጉዳይ ካለ ይሄ ነገር በዚህ መንገድ ቢገለጽ ይሄ ቢካተት የሚሏቸውን ጉዳዮች እንዲያካትቱ ተደርጓል። ስለዚህ አሁን በምንገኝበት ሰዓት ላይ የዚህ አጀንዳ ማጠናቀሩ ስራ ከሞላ ጎደል በየቡድኑ በየክላስተሩ ያለው በመጠናቀቅ ሂደት ላይ ነው የሚገኘውና ከትናንት በቀጠለ ሁኔታ አጀንዳዎችን ይበልጥ የማደራጀት ይበልጥ የማጠናከርና ይበልጥ ቅርጽ የመስጠት ስራዎች ናቸው ዛሬ ሲሰሩ ይዋሉት። በሀገራዊ ምክክር የአጀንዳ ማሰባሰብ ሂደት እየተሳተፉ የሚገኙ የተለያዩ የህብረተሰብ ክፍሎች የወከላቸውን ማህበረሰብ ችግር ለመፍታትና ኃላፊነታቸውን ለመወጣት ንቁ ተሳትፎ እያደረጉ መሆናቸውንም ቃል አቀባዩ ገልጸዋል። ህብረተሰቡ እጅግ በተቆርቋሪነት ስሜት የሀገሩ ሁኔታ እጅግ አሳስቦት የህዝቡም ሁኔታ እጅግ አሳስቦት ጉዳዮችን በመለየት እና በመደማመጥ ጭምር እርስ በርሳቸው ተደማምጠውም ጭምር ያደረጉት ምክክር ነበርና የህብረተሰቡ ተሳትፎ
በጣም ከጠበቅነውም በላይ ነው። በጣም በነቃ ሁኔታና በተቆርቋሪነት ስሜት ነው ሲሳተፍ የዋለው። በጣም ጥሩ ነበረ። የአጀንዳ ማሰባሰብ ሂደቱ እየተጠናቀቀ ይገኛል ያሉት ቃል አቀባዩ በነገው ዕለት ደግሞ በቀጣይ በሀገራዊ ምክክር ኮሚሽን የሚሳተፉ ግለሰቦች የሚመረጡ ይሆናል ብለዋል። ቀጣይ እንግዲህ በነገው ዕለት የሚኖረንን መርሃ ግብር በተመለከተ ጠዋት ላይ በአብዛኛው የምርጫ ሂደት የሚስተናገድበት ነው። ይህም ማለት ምን ማለት ነው? በቀጣይ በሚካሄደው ሀገራዊ ምክክር ላይ በአማራ ክልል የሚኖሩ የተለያዩ የህብረተሰብ ክፍሎችን ወክለው የሚሳተፉ ተሳታፊዎች የሚመረጡበት ነው። ትናንትና በነበረው ውሏችን እጩዎች የተጠቆሙ መሆናቸውን ገልጸን ነበረ። በነገው ዕለት ደግሞ የምርጫ ሂደቱ ይከናወናል። በአጀንዳ ማሰባሰብ ሂደቱም የኢትዮጵያና የአማራ ክልል ችግሮችን ሊፈቱ የሚችሉ ጥያቄዎች በግብዓትነት መገኘታቸውንም ቃል አቀባዩ ጠቁመዋል።